ጠበቃ ሙሉዓለም እስኪ ከማባሪያው ህጉ ምን እንደሚል ከውጭ ጉዳይ መስሪያ ቤት የወጣው መመሪያ ምን እንደሚል ከዛን ጀምርና ወደ ቀጣዩ ጥያቄ አልፋለሁ። በዚህ ሳምንት መጀመሪያ ላይ የዋሽንግተን ፖስት ሊክ አድርጎ ያወጣው የኬብል ኒውስ አለ። ይሄ ኬብል የማርኮ ሩቢዮ የዲፓርትመንት ኦፍ ስቴት ኃላፊ ፈርሞ ያሰራጨው ነው። በዋናነት የሚመለከተው ወደ 36 ሀገሮችን የቪዛ ባን ወይም የትራቭል ባን የሚመለከት ነው። የዚህ ኮንሰርን የማርኮ ሩቢዮ ኬብል የሚጠቅሰው ኮንሰርኑ የሴኩሪቲ ትሬት የሆኑ ሀገሮች አሉ ከዚህ አንጻር ለአሜሪካን። ሁለተኛ ደግሞ እነዚህ ሀገሮች ፕሮዲዩስ የሚያደርጓቸው አይደንቲቲ ዶክመንቶች ብዙዎቹ የማይታመኑ ናቸው ወይም እነዛን የማረጋገጫ መንገድ የለም። ሁለተኛ ነጥብ ያነሳው ነው። ሶስተኛ ከነዚህ ሀገሮች የሚመጡ ሰዎች በአብዛኛው ቪዛቸውን ኦቨርስቴይ ያደርጋሉ፣ አጀስትመንት ኦፍ ስታተስ ይጠይቃሉ ወይም አይመለሱም ወደ ሀገራቸው። አራተኛው ለዲፖርቴሽን ስምምነት የላቸውም። ማለትም አሜሪካ ዲፖርት የምታደርጋቸውን የነዚህ ሀገር ዜጎች እነዚህ ሀገሮች ብዙ ጊዜ ያለመቀበል ሄዚቴንሲ አለባቸው፣ ይታይባቸዋል። እነዚህ ናቸው አንዱ የተጠቀሰው። ሌላኛው ደግሞ ከዶክመንት አንጻር ከክሪሚናል ባክግራውንድ አንጻር እንደገና ደግሞ ከአሜሪካን ኢንትረስት ፎሬን ፖሊሲ ኢንትረስት አንጻር አንቲሴሚቲዝም፣ እስራኤልን ጠል ፖሊሲ እንደገና ደግሞ አሜሪካ ጠል ፖሊሲን የሚያሰራጩ ሰዎች ከነዚህ ሀገሮች በአብዛኛው ይመጣሉ የሚለው 5-6 ፖይንቶች ናቸው የተጠቀሱ። የሩቢዮ ኬብል እንደሚያሳየው ለነዚህ ሀገሮች 60 ቀናት ተሰጥቷቸዋል። በ60 ቀን ውስጥ ይሄን የማስተካከሉ ከሆነ ፓርሻል በግማሽ ወይም ደግሞ በሙሉ የቪዛ ስረዛ የትራቭል እገዳ ይኖራል ማለት ነው። በአጠቃላይ በዚህ ጉዳይ የእሱ አስተያየት ምንድን ነው? እዚህ ላይ ብዙ የምንለው ነገር የለም። ብዙ መረበሻ አያስፈልግም። እንግዲህ የመጨረሻ ውጤቱን መመልከት ነው። ምናልባት የ60 ቀን እድል ስላለን በቪዛ መተን እዚህ ሀገር አጀስትመንት የምናስብ ሰዎች ካለን በጊዜ መግባት ጥሩ ነው። የተማሪ ቪዛ ያለን ሰዎችም ይሄ 60 ቀን ከመገባደዱ በፊት በጊዜ ኤርሊ ጁላይ ወደ አሜሪካ መግባት እንችል ይመከራል። በተለይ አሜሪካ ውስጥ የኤፍ1 ስታተሳችንን ከቢ1 ወደ ኤፍ1 መለወጥ የምንፈልግ ሰዎች ካለን አሜሪካ ውስጥ በዘላቂነት ለመኖር ፍላጎቱና ኢንተረስቱ እንደገና ሊጋል ቤዝ ካለ ሊጋል ህጋዊ የሆነ ግራውንዶች ካለን በጊዜ መግባት ከአትሊስት የትራቭል ባኑ ከወጣ በኋላ በእኛ ላይ እንዳይፈጸም እድሎችን ሊከፍትልን ይችላል። ስለዚህ ኤርሊ ጁላይ ኦር ሌት ጁን 2025 መግባት የተሻለ ነው ብዬ አስባለሁ።